በማህበራዊ ሚዲያ በከፍተኛ ሁኔታ አወዛጋቢ የሆነው የጎስት ጉዳይ አካውንቱ ከተዘጋ በኋላ የጠየቀው ይቅርታ። እሺ ኢትዮጵያውያን ይቅርታ ለመጠየቅ ነው የመጣሁት። የአርሰናሉ የዊ ሻምፒዮንስ ኮንሰርት የአርሲው ክስተትና በኤአይ ወይንም አርቲፊሻል ኢንተለጀንስ የተቀነባበሩት የፖለቲካ ፎቶዎች በማወቅም ሆነ ባለማወቅ ላጠፋው ጥፋት ይቅርታ ሲል ተሰምቷል። ሙሉ መረጃውን አሁን በዲና ፕላስ በቀጥታ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። ይህ ዲና ፕላስ ኒውስ ነው። ውድ የዲና ፕላስ ኒውስ ቤተሰቦች ዛሬ በመዝናኛ መረጃችን የማህበራዊ ሚዲያውን ትኩረት የሳበው የቲክቶከሩን ጎስት ወቅታዊ ጉዳይ ይዘንላችሁ መጥተናል። ከሰሞኑ የአርሲ ክስተትና ከአርሰናሉ የዊ ሻምፒዮንስ ኮንሰርት ጋር ተያይዞ በተፈጠረው አቋም ከፍተኛ ትችት ሲስተናገድበት የነበረው ጎስት የቲክቶክ አካውንቱ ከተዘጋ በኋላ አሁን በሌላ አካውንት ብቅ በማለት የኢትዮጵያን ሕዝብ ይቅርታ ጠይቋል። የኮንሰርቱ መካሄድ፣ የተሰራጩት የሐሰት ፎቶዎችና የህዝቡ ምላሽ ምን ይመስል ነበር? ቪዲዮውን ላይክ እያደረጋችሁ የዛሬውን አነጋጋሪ አጀንዳ በጋራ እንመልከት። ወደ መጀመሪያው የዜና መረጃችን ስንሻገር ነገሩ የተጀመረው በአርሲ ከተፈጠረው አሳዛኝ ክስተት በኋላ የአርሰናል የዊ ሻምፒዮንስ ድግስ መካሄድ የለበትም የሚል ከፍተኛ የህዝብ ተቃውሞ በማህበራዊ ሚዲያ መነሳቱን ተከትሎ ነው። በወቅቱ ጎስት ሀዘኑን ቢገልጽም ዝግጅቱን ልናቆም የማንችልበት ደረጃ ላይ ነን በማለት ኮንሰርቱ እንዲቀጥል ማብራሪያ መስጠቱ ይታወሳል። ኮንሰርቱን በተያዘለት ፕሮግራም በአማረና በደመቀ ሁኔታ ተከናውኖ አልፏል። ሆኖም የጎስት አቋም በወቅቱ በብዙዎች ዘንድ ቅሬታን ፈጥሮ ነበር። ከኮንሰርቱ በኋላ ግን ነገሮች ይበልጥ ተወሳሰቡ። በማህበራዊ ሚዲያ ላይ ከፍተኛ ተቃውሞ ከመነሳቱም በላይ በኤአይ ወይንም በአርቲፊሻል ኢንተለጀንስ የተቀነባበሩና አወዛጋቢ የፖለቲካ አቋም ያላቸው የሚመስሉ ጽሁፎችን የያዙ ፎቶዎች ከእሱ ጋር ተያይዘው መውጣታቸው ተመልካቾችን እጅግ አሳዝኖና አስቆጥቶ ነበር። ነገር ግን ጎስት ራሱ እንዳብራራውና በባለሙያዎችም ማረጋገጥ እንደተቻለው እነዚህ ፎቶዎች እውነተኛ ሳይሆኑ ሰዎችን ለማጋጨት ሆን ተብለው ሙሉ በሙሉ በኤአይ የተቀነባበሩ የሐሰት ምስሎች መሆናቸው ተረጋግጧል። ይህንን አወዛጋቢ ክስተትና የሐሰት ፎቶዎች ስርጭት ተከትሎ የጎስት ዋና የቲክቶክ አካውንት በሪፖርት ሊዘጋ ችሏል። ይህ ጉዳይ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ መነጋገሪያ ሲሆን ብዙ ሰዎች ከህዝብ ስሜት ጋር መጣላትና መጋጨት የሚያመጣው አደጋ ምን ያህል ከፍተኛ እንደሆነ በማስገንዘብ አስተያየታቸውን እየሰጡ ይገኛሉ። የኤአይ ቴክኖሎጂን ለጥፋትና ሰውን ለማጣላት መጠቀምም ምን ያህል አደገኛ እንደሆነ በዚህ ክስተት በግልጽ ታይቷል። በመጨረሻም አካውንቱ ከተዘጋ በኋላ ጎስት በሌላ አዲስ የቲክቶክ አካውንት ብቅ በማለት ለተፈጠረው ነገር ሁሉ ማብራሪያና ይቅርታ ቪዲዮ አጋርቷል። በቪዲዮ ላይም የተፈጠረውን ነገር በማስረዳት በማወቅም ሆነ ባለማወቅ ላጠፋሁት ጥፋት የኢትዮጵያን ሕዝብ ይቅርታ እጠይቃለሁ በማለት የተሰማውን ጸጸትና አክብሮት ገልጿል። ሀገር ውስጥ ምን እየተከሰተ እንደሆነ በየሰከንዱ ማቅሰው አይደለም። እግር ኳስ ላይ ምን እየተከሰተ እንደሆነ በየሰከንዱ አውቃለሁ። ስለማውቀው ነገር መጥቻ አወራለሁ። ተረዳኝ አይደለ? ማንም ሰው የትኛውም ዓለም ላይ ሲሞት ላላዝን አልችልም። ኦፍ ኮርስ ሰው ነኝ እኮ ተረዳኝ። መረጃ ሳይኖርህ ግን መጥቶ ለሰው መረጃ ማቅረብ ብሎ ማሰብ እና ደግሞ ለፖለቲካ ግብአት ማድረግና መሞከር በጣም ሞኝነት ነው ብዬ ነው የማስበው። ይቅርታዬ የኢትዮጵያ ህዝብን አጠፋም አላጠፋም ከህዝብ ጋር መጣላት ልክ ነው ብዬ ስለማላምን ይቅርታ ብዬ ጠይቃለሁ። ለኢትዮጵያውያን ማለት ነው፣ ለሁላችሁ ተረዳችሁና ያስከፋችሁ አስቤም ሳላስብም ያስከፋችሁ ካለሁኝ ይቅርታ ማለት ፈልጋለሁ። በእኔ በፏድና በብሩክ ስም ይቅርታ ጠይቃለሁ። ይህ የይቅርታ ቪዲዮ በአሁኑ ሰዓት በስፋት እየተጋራ ሲሆን ከተመልካቾችም የተለያየ መልስን እያስተናገደ ይገኛል። የተከበራችሁ የዲና ፕላስ መዝናኛ ዜና ተከታታዮች ቲክቶከር ጎስት በሰሞኑን የአርሰናል ኮንሰርት በኤአይ ፎቶዎችና በተዘጋው አካውንቱ ዙሪያ የጠየቀውን ይቅርታ በዚህ መልኩ አጠቃለን አቅርበንላችኋል። እናንተስ በጎስት የይቅርታ ቪዲዮና በኤአይ የተቀነባበሩ አሳሳች ፎቶዎች በማህበራዊ ሚዲያ ላይ እያመጡ ባለው ተጽዕኖ ዙሪያ ምን አስተያየት አላችሁ? ሀሳባችሁን ኮሜንት ላይ በክብር አጋሩን። የዲና ፕላስ ቤተሰብ በመሆን ሁልጊዜ ትኩስ አዳዲስና አዝናኝ መረጃዎችን በፍጥነት ለማግኘት ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ዜና እስከምንገናኝ ድረስ ሰላም ቆዩ።